ታስዶ ስልጠና በጣም አስገራሚ ነበር። ያ ሁሉ ወጣት እንግዲህ አንድ አዳራሽ መጥቶ በሺዎች የሚቆጠሩ ወጣቶች ተገኝቶ ነበረ እና ቁጭ ብሎ ሲያዳምጡ ነበር። የሚጠይቋቸውም ጥያቄዎች በጣም የሚገርሙ ነበሩ። እንደምታዩት አዳራሹ ሞልቶ ነበረ። ጸጥ ብሎ እየሰሙ ነበረ። ከጠዋቱ 3 ሰዓት እስከ 11 ሰዓት የሚገርም ጊዜ ነበረ። ስለ ዲጂታል ስራ አማራጮች እያወራን ነበረ። ውሸታም አንተ ውሸታም ውሸታም አንተ ዲጂታል ምናምን ዲጂታል አማራጮች አትራፊ ስራ ምናምን ብለን ልጆቹን ሁሉንም ይሄን የመሰለ 5000 የሚያክል ወጣትን የመሰለ የአንድ ቀን በተለይ ወላይታ ወጣት የሆነ በየራሱ ስራ ላይ የሚውለው ወጣት አንድ ቀን የመሰለን ሰዓት ካባከንክ በኋላ አሁን የሚገርም ስልጠና ምናምን ብለህ ታባብለናለህ። ሲቀልዳቸውን ውሸተን በጣም የማከብረው የምወደው ሰው ነውና ኖቲ ወይም ዳዶል ኢንተርቴይንመንት በጣም አሪፍ ነበር። እኔም ነበርኩ እዛ በስልጠናው ላይ ነበርኩ። በጣም አሪፍ ነበር። በጣም ደስ ብሎናል። በተለይ ከስልጠናው ከማሰልጠኑ በተለይ ባለፈ የምክር አገልግሎቱ በጣም ደስ ይላል። በተለይ በበኩሌ በጣም ደስ ብሎኛል። እዛ አዳራሽ የነበራችሁ ሰልጣኞች ምን እንደተሰማችሁ ባላቅም እኔ በበኩሌ በጣም ደስ ብሎኛል። ስለዚህ አሁን ምን ልላችሁ ነው፣ ዩቲዩብ ቻናል ስለከፈትኩ ምን ሐሳብ አስቤያለሁ፣ ቻሌንጅ አስቤያለሁ። እዛ አዳራሽ የነበራችሁ በተለይ ወላይታ ሶዶ አካባቢ የምትኖሩ የዛን ያንን አዳራሽ የገባችሁ ስልጠናውን የወሰዳችሁ ልጆች የተለያዩ ሰዎች ነበሩ። ለነበራችሁ ያላችሁ አንዳንዶቻችሁ ዩቲዩብ ከፍታችሁ ተከፋይ የሆናችሁ ያላችሁ አንዳንዶቻችሁ ገና ከፍታችሁ ስራ ጀመራችሁ ያላችሁ አንዳንዶቻችሁ ደግሞ እንደኔ ሙሉ ምንም ያልከፈታችሁ ነበራችሁ። ያው ከዛ ከስልጠናው መልስ መጥቼ ነው ዩቲዩብ አካውንት የከፈትኩት። ስለዚህ ምን አስቤያለሁ፣ እያንዳንዳችን እዛ አዳራሽ የነበር ይሄ ቪዲዮ የደረሳችሁ እያንዳንዳችን ዩቲዩብ ቻናልን ከፍተ። ስለዚህ ዩቲዩብ ቻናላችን ሊንክ እናስቀምጥና እያንዳንዳችን ገብተን በትክክል ሰብስክራይብ እናደርጋለን። እያንዳንዳችን ገብተን ምን እናደርጋለን፣ የእያንዳንዳችንን ቪዲዮ በትክክሉ አይተን ጨርሰን እያንዳንዳችን አብረን እንድናድግ አብረን እንድንለወጥ ሞቲቬት ላደርጋችሁና አብረን የመለወጥ ሐሳብን ይዤ ስለመጣው እያንዳንዳችን ይሄን ቪዲዮ የሚታዩ ልጆች ባለፈው ስፔሻሊ የጉተራ አዳራሽ የነበራችሁ ስልጠናውን የተቀበላችሁ ሰዎች ማለት ወጣቶች እያንዳንዳችን እርስ በርስ እየተደጋገፍን እንድናድግ ስለፈለኩ ነው። ይሄን ቪዲዮ የት ነው የሚፖስተው? ቲክቶክ አካውንት ላይ ስለሚፖስት። ስለዚህ ገብታችሁ ኮፕሊንግ ፑሽ እያረጋችሁ የምር አብረን የምናድገው የኖቲን ሐሳብ አንድ ላይ ስለምናሳካ ሐሳቡን ግብ እንድናደርግ በአክብሮት እየጠየኳችሁ ቻው።